ዛሬ ደግሞ የምናየው ሁለተኛውን ክፍል ነው ማለት ነው። ይሄ ምንድነው? ተርን ሲግናል ላይት ወይም ፍሬቻ የምንላቸው ፓርቶች ናቸው። ይሄ ፍሬቻ የምንለው እንደምታዩቸው 6 ገመዶች አሉት። ፍሬቻ 6 ገመድ አለው። ከዛ እዚህ ጋር ደግሞ ፖዚሽን አለው። ፖዚሽን ማለት አንድ ሃዛርድ ወይም የአደጋ ጊዜ የምናበራው ኦን አለ። ከዛ ወደዛ ስናደርገው ደግሞ ኦፍ አለ ማለት ነው። እዚህ ጋር የምናያቸው ደግሞ ወደ ግራ ሲታጠፍ ወደ ቀኝ ሲታጠፍ ከዛ ወደዚህ ስናደርግ ደግሞ ወደ ግራ ሲታጠፍ የምናደርግበት ነው። ምን ጊዜም ቢሆን እነዚህ ፖዚሽኖች የሚገኙት በየት ነው? በግራ በኩል ነው ማለት ነው። በሹፌሩ በግራ በኩል ነው የሚገኙት። ስለዚህ እነዚህን የምናይበት ነው። እንዴት ነው የምንለያቸው ነው? እነዚህ ገመዶች ስንት ገመዶች ናቸው ስንል 6 ገመዶች ናቸው። ቢ1 ቢ2 ፍላሽ ቲቢ ቲኤል ቲአር ይባላሉ። ስለዚህ 6 ናቸው ማለት ነው። እነዚህን ለመለየት ከነዚህ ከ6ቱ ገመዶች ውስጥ እያንዳንዳቸውን እናያለን ማለት ነው። ይሄንን በምናይበት ሰዓት ላይ ይሄን ፖዚሽን መጀመሪያ እንደምናደርገው ሃዛርዳችንን ኦፍ እናደርጋለን ማለት ነው። ሃዛርዳችንን ኦፍ ካረግን በኋላ መልቲሜትር ያስፈልገናል። እሱም መጀመሪያ ኮንቲኒቲው ድምፁ መጀመሪያ ቼክ ማድረግ አለባችሁ። ከዛ ካረጋችሁ በኋላ ከ6 ውስጥ አንዱን ገመድ ትይዛላችሁ። ይሄን ገመድ ይዤ ለምሳሌ ከነዚህ ጋር ሳገናኘው አንደኛዋ ገመድ ሰጠችኝ ማለት ነው። አሁን እነዚህ የሰጡኝ ማናማ ናቸው ስንል እንትናችን ላይ እንደሚያመለክተው ማናማ ቢ1 እና ፍለሽ ናቸው። ግን የትኛዋ ቢ1 የትኛዋ ፍለሽ መሆኗን ስለማናቅ 2 ገመዶች እንደዚህ እናደርጋለን። ስለዚህ ያገኘናቸውን ወደዚህ እናደርጋቸውና ሌሎቹን ወደዛ አድርገን ምን እናደርጋለን? እዚህ ጋር ፖዚሽናችንን ኦን እናደርጋለን ማለት ነው። ምን እናደርጋለን? ከነዚህ ከሁለቱ አንዷን እንይዝና ለምሳሌ እቺኛዋ ከሆነች ከሌሎቹ ጋር ቼክ ማድረግ አለብን። ለምሳሌ እዚህ ጋር እቺኛዋን ድምጽ ሰጠች ማለት ነው። ስለዚህ ከዚች ጋርም ከሁለቱም ኮመን ሆና የሰጠች ማነች? ይቺ ፍለሽ ነች ማለት ነው። ስለዚህ ይሄኛው ቢ1 እና ቢቱ ናቸው። ይቺ ቢ1 ነች፣ ይቺ ቢቱ ነች። ስለዚህ እዚሁ ላይ እንትን እንዳንል ቢ1 እና ቢቱን ቀጥታ ምን እናደርጋለን? ሁለቱን እናያይዛቸዋለን ማለት ነው። ይሄው ሁለቱን አያያዝናቸው። አያይዘም እንደምንሰጣቸው ባትሪ ፖዚቲቭ፣ ከዛችኛዋ ደግሞ ፍለሽ ነች። ፍለሽ የምንላት ደግሞ እዚህ ጋር እንደምትዩት ምን አለችን? እዚህ ጋር እንደምትዩት ፍለሸር አለችን። ፍለሸሯ ላይ ደግሞ እንደምታዩት ለምሳሌ እዚህ ጋር ጠጋርጌ ባሳያችሁ እዚህ ጋር ታያለን እንትኗ። እሺ እዚህ ጋር እንደምታዩት ኢ ያለች ከዛ እዚህ ጋር ደግሞ ኤል አለች፣ እዚህ ጋር ቢ ያለች ማለት ነው። ስለዚህ እንደዚህ ወደ እናንተ አድርጋችሁ ብትዋት ሶስቷን እንደዚህ በሶስት ማዕዘን ብናያት ይቺኛዋ ምንድነች? ቢ ነች። መሀል ላይ ያለችው ኤል ነች። ከዳር ያለችው ማነች ማለት ነው? ኢ ነች። ስለዚህ እንደዚህ በመሐከል ክፍተቱን ወደ እናንተ አድርጋችሁ ማለት ነው። የመጀመሪያ በግራ በኩል ያለው ማን ነው? ቢ ኤል ኢ። ስለዚህ እዚህ ጋር ፍለሽ ብለን ያገኘናትን ፓርት ከማን ጋር እናገናኛታለን? ከነዚህ ከቢ ጋር ቢ ይሄው ከዚች ከቢ ጋር እናገናኛለን ማለት ነው። ቀጥታ ምን እንዳናረግ ሌሎች እንዳያሳስተን ቢ1 ከቢ ይሄው ከፍለሸሯ ጋር ፍለሽ ብለን ያየናትን ግልጽ ነው አይደለ? ከዛ ቢ1 እና ቢቱን የምንላቸው ደግሞ ቢ1 እና ቢቱ የምንላቸው ደግሞ ቀጥታ እዚህ ጋር እንደምታዩት ከማን ጋር? ከባትሪያችን ፖዚቲቭ ጋር። አሁን እያያችሁ ከባትሪ ፖዚቲቭ ማን ቢ1 እና ቢቱን። አሁን ማን ጨረስ ማለት 3 ገመዶችን ጨረስን። በቃ ሌላ ምንም ኮተት የለብንም ማለት 3 ገመድ ቀረን። 3 ገመድ እንደቀረን ምን እንደምናደርገው እዚህ ጋር ቼክ ስናደርግ ሃዛርዳችን አሁንም ኦፍ እንደሆነ ነው ማለት ነው። ኦፍ እንደሆነ ምን እናደርጋለን? ተርን ሲግናል ላይታችን ይሄን ይዩት፣ ይታያችኋል። ይሄን ሹፌሩ ወደ ቀኝ ሊታጠፍ ሲፈልግ ወደ ቀኝ ይላል ማለት ነው። መሪ ወደሚዞርበት ነው የሚለው። አሁን ወደ ቀኝ እየሄደ ነው ማለት ነው። ወደ ቀኝ እየሄደ ማን እናገኛለን? ሌፍትንና ቲቢን እናገኛለን። ምነው ራይትንና ቲቢን። ይሄ ማለት ከነዚህ ከ3ቱ ገመዶች ውስጥ 2ቱ ይሰጡልኛል ማለት ነው። ይሄ አይሰራም። እሺ እንደምታዩት 2ቱ ይሰጣል ማለት ነው። ኮንቲኒቲ 2ቱ ኮንቲኒቲ ሲሰጠኝ እነዚህ ማናማ ናቸው? ቲኤል እና ማናቸው? ቲአር እና ቲቢ ናቸው ማለት። ቲአር እና ቲቢ ማለት አንደኛዋ ኮመን ነች ማለት። ስለዚህ የትኛዋ ቲአር የትኛዋ ቲቢ ለመሆኗን ለመለየት ተመልከቱ። የቀረችው እዚህ ጋር አለች፣ 2ቱ ሰጡን። ይሄን ለማሳየት ፖዚሽናችንን መቀየር አለብን። እዚህ ጋር ወዴት? ወደ ቀኝ አልነበር ያደረግነው? ፍሬቻችንን ወደ ግራ እናበራለን ማለት ነው። ወደ ግራ በምናደርግበት ሰዓት ላይ ልክ ከነዚህ ውስጥ አንዷን ይዝና ከዚህ ጋር ሳገናኛት አሰጥም ይቺ። ስለዚህ እሷ አይደለችም ማለት ነው። እዚህ ጋር ሳገናኛት ግን ይችኛዋ የሰጠችኝ ማነች? ይችኛዋ ኮመን ነች ይዋት ወይም ምን የምትባለው ቲቢ የምትባለው ማለት ነው። ይችኛዋ ደግሞ ማነች? ሌፍት ነች። ይችኛዋ ራይት ነች ማለት ነው። አሁን 3 ገመድ ለየን ማለት ነው። ቲቢ ቲኤል ቲአር። ቲአር ማለት አር ማለት ራይት ማለት ነው። ስለዚህ ከማን ጋር? ከዚህ ከላይታችን ጋር እነዚህ ጋር ላይት የፍሬቻ ላይት 2 አለን። ይሄ ቦዲ ነው፣ ግራውንድ ነው ማለት ነው። ይችኛዋ እንደምታዩት ምንድነች ማለት ነው? ከሴንተሯ የምትወጣው ፖዚቲቭ ነች ማለት ነው። ስለዚህ ፖዚቲቭዋን ከማን ጋር? ከቲአር ጋር። ያ ማለት ራይት ነው ማለት ነው። ወደ ራይት ሲሄድ የሚበራልን ላምፕ። የኋላም ካለን ወደ ኋላም እንወስዳለን ከዚሁ ጋር። ሌላ ምንም አንቀጥልም የኋላም ካለን ማለት ነው። አሁን ይሄን
እናደርጋለን። ከዛ ማን ቀረችን? እዚህ ጋር ቲኤል ነች። ቲኤልዋን ደግሞ ከማን ጋር? ከዚህኛው መብራት ጋር ይታያቸዋል። ወደ ሌፍት የምንታጠፍበት አሁንም የሴንተሯ ጋር ከሴንተሯ ጋር ምን እናደርጋለን? እናገናኛለን። ይሄው ይታያል። ይቺንን ቀጥታ ከማን ጋር አገናኘኋት? ይቺ ቲኤልዋን ከሌፍቷ ጋር ማለት ነው። አሁን መልቲሜትራችንም አያስፈልገንም ኖርማሊ እዚህ ጋር ይሄ ከዛ ማን ቀረችን? እዚህ ጋር ይቺ ቲቢ ነች። ቲቢ ደግሞ ጋር እንደምትዋት ስንት ገመዶች ነው ያሉት? 3 አንዷን ከማን ጋር አገናኘኋት? ከፍለሸሯ ጋር ከፍለሽ ጋር አገናኘኋት። ከዛ እዚህ ጋር እንደምትዋት እቺ መሃል ላይ ሴንተር ላይ ያለችው ማነች? ኤል ነች ማለት ነው። ኤል የምንላት ፓርት እዚህ ጋር ኤልዋን ከማን ጋር ነው የምናገናኘው? ከቲቢ ነች። ቲቢ ደግሞ አንድ ኢ የምትባል ቀረችን። እዚህ ጋር እንደምትዋት ኢ የምትባል ቀረችን ታያለች። ኢ ከዛ እዚህ ጋርስ እንደምትዩት እዚህ ጋር ግራውንድ አለው አንድ ግራውንድ። ከዛስ እዚህ ጋርስ አንድ ግራውንድ። ያ ማለት ኔጌቲቭ አለው ማለት ኔጌቲቭ ፈልጋል። ኔጌቲቭን በሙሉ ሰብስበን የባትሪውን ኔጌቲቭ አንድ ጋር አያይዘን በቀጥታ እንደምትዩት ይሄው ኔጌቲቮች ሁሉም ተያይዘዋል። ማን የዚህኛው የግራውም የቀኙም ታያል። የቀኙም የግራውም አንድ ጋር አያይዘን ከዛ ማንን ደግሞ ከባትሪያችንም ኔጌቲቭን ይዘን እንመጣና ሁሉንም ለማን እንሰጣታለን? ለኤል ወይንም ኤልንም ሁሉንም ሰብስበን ለባትሪ ኔጌቲቭ ማለት ነው። ይሄው ይታያችኋል። ኖርማሊ አሁን ተርናችን ምን ስላደረገ ነው? ስለበራ ነው ማለት ነው። እዚህ ጋር እንደምታዩት ምን አለ? ይሄው ቀጥታውን ጨረስን ማለት ነው። አሁን ኤሏም ከኤል ሄደች። ኢዋም ከማን ጋር? ከግራውንድ ጋር ሄደች። ኤሏም ከማን ጋር? ከቲቢ ጋር ሄደች። ቢዋም ከማን ጋር? ከፍለሸሯ ጋር ወይም ከኤፍ ጋር ሄደች ማለት ነው። የራይቱ ለራይት ይሄው ለራይቱ የሌፍቱ ለሌፍት። ስለዚህ አሁን ምን ማድረግ ነው የሚቀር? ማብራት ነው የሚቀረን ማለት ነው። ማብራት በምናበራበት ሰዓት ሹፌሩ ለምሳሌ ወዴት ሊታጠፍ? ወደ ምን ቢታጠፍ? ወደ ቀኝ ይታያችኋል። ይሄ ወደ ቀኝ ማለት መሪውን የሚያዞረው እንደዚህ ነው የሚያዞረው ማለት ነው። በሚያዞርበት ሰዓት ስለዚህ ምን ያደርጋል? ይሄው ቀኝ ሲያበራ ይሄ ያበራል። አሁን ይሄ ሲበራ ምን ያደርጋል ማለት ነው? ፍለሸሯ ልክ እንደዚህ ትላለች ማለት ነው። ግልጽ ነው። ወደ ቀኝ ሲበራ ልክ እንደዚህ ይሄዳል ማለት ነው። ተጋብተናል። ስለዚህ ልክ ደግሞ ወደ ምን ስናበራ? ወደ ግራ ይታያችኋል። መሪውን ወደ ግራ በሚያዞርበት ሰዓት ላይ ወደ ግራ ያዞራል ማለት ነው። ወደ ግራም ሲያዞር ልክ ምን ያደርጋል? ይሄው ግልጽ ነው። እነዚህን ያደርጋል ማለት ነው። ከዛስ ልክ ሙሉ ይሄንን ሲስተም አጥፍተን ደግሞ በቀጥታ ለምሳሌ የሆነ አደጋ ቢፈጠር የሆነ ነገር ቢኖር ይችን ምን እናደርጋለን? ሃዛርዷን ኦን እናደርጋለን። ሃዛርድ ስናበራ አራቱም ለምሳሌ ይሄ የኋላም የፊትም ቢኖረው ምን ያደርጋል ማለት ነው? አራቱም ምን ያደርጋል? ይበራል። ይሄው ታያችኋል። ስለዚህ ሁሉም ምን ያደርጋል ማለት ነው? ብሊንክ ያደርጋል ማለት ነው ኖርማሊ እንደምታዩት። ስለዚህ አራቱም ይበራል ማለት አራቱም ምን የሚያደርግ ነው ማለት ነው ኖርማሊ። የነዚህ ሃዛርድ ላይ ነው ወይም አደጋ ላይ ነው የሚለውን የሚያሳየን ፓርት ነው ማለት ነው። ለቀጣይ ደግሞ ሌሎችን ሲስተሞችን እንሰራለን ማለት ነው።